ሰላም ጤና ይስጥልኝ እንዴት ናችሁ? ዛሬ ደግሞ ካርዲዮቫስኩላር ሲስተም ፋርማኮሎጂ እናያለን። ከነዚህም ውስጥ እንግዲህ መጀመሪያው አንቲ ሃይፐርቴንሲቭ ድራግስ ምንላቸው እናያለን። አብራችሁን ቆዩ። Hypertension is a chronic condition in which systemic arterial blood pressure is persistently elevated. Hypertension ደግሞ ከፍተኛ የደም ግፊት የምንለው ሲስተሚክ አርቴሪያል ብለድ ፕሬሸሩ ቀጣይነት ባለው መልኩ የደም ግፊት መጠናችን ከፍ ሲል ነው ማለት ነው። ኖርማል ብለድ ፕሬሸር ሲስቶሊክ less than 120 mm mercury, diastolic less than 80 mm mercury. ኖርማል ብለድ ፕሬሸሩ ደግሞ ትክክለኛ የደም ግፊት መጠን የምንለው ሲስቶሊኩ ከ120 mm mercury በታች እንዲሁም ደግሞ ዲያስቶሊክ ደግሞ 80 በታች ሲሆን ይሄ ኖርማል ብለድ ፕሬሸር ብለን እንጠራዋለን። ኢምፖርታንስ ኦፍ ሃይፐርቴንሽን ኦፈን አሲምፕቶማቲክ ሳይለንት ኪለር። ከፍተኛ የደም ግፊት ማለት ሳይለንት ኪለር በመባል ይታወቃል። የሆነበት ለረጅም ጊዜ ምልክቶችን ስለማያሳይ ነው ማለት ነው። ብዙ ጊዜ ግፊት እንዳለባቸው ሰዎች የሚያውቁት ሌላ በሽታ ወይም ደግሞ በሌላ ምክንያት ሄደው የሚያውቁት። ስለዚህ በዚህ ምክንያት ሳይለንት ኪለር እና ዝምተኛው ገዳይ በመባል ይታወቃል ማለት ነው። ሎንግ ተርም ኮምፕሊኬሽንስ ኢንክሉድ ስትሮክ፣ ሃርት ፌለር፣ ማዮካርዲያል ኢንፋርክሽን፣ ክሮኒክ ኪድኒ ዲዚዝ፣ ሬቲኖፓቲ። የደም ግፊት ሳይለንት ኪለር ነው ብለናል። ወይም ደግሞ ምልክቶችን ስለማያሳይ ለረጅም ጊዜ በሚቆይበት ሰዓት እንዳለብን ባለማወቃችን ምክንያት ኮምፕሊኬሽኑ ደግሞ ውስብስብ ችግሮችን ያስከትላል ማለት ነው። ከነዚህም ውስጥ ብሬን ላይ ብንወስድ ስትሮክ፣ ኢስኬሚክ እና ሄሞሬጂክ ስትሮክ የሚባለው ያስከትላል። ላኛው እንግዲህ ሃርት ላይ በምንመጣ ደግሞ ሃርት ፌለር፣ ማዮካርዲያል ኢንፋርክሽን የምንላቸውን ያስከትላል ማለት ነው። ላኛው ደግሞ ኪድኒ ላይ ብንወስድ ደግሞ ሲኬዲ። ላኛው ደግሞ ሬቲኖፓቲ የምንለው ነው። አይን ላይ ሬቲና የሚባለውን ክፍል እንዲጎዳ በማድረግ የማየት ችግር ሊያመጣ ይችላል ማለት ነው። ስለዚህ በሰዓቱ የደም ግፊታችን በየጊዜው ሬጉላርሊ ቸክ ማድረግ ከነዚህ ውስብስብ ችግሮች እንድንድን ያደርጋል ማለት ነው። በቀላሉ እንደዚህ ዲያግራም ላይ እንደምታዩት ሃይፐርቴንሽን አለ። ሃይፐርቴንሽን በዋነኝነት በሁለት መንገድ ሊመጣ ይችላል ማለት ነው። የመጀመሪያው አፍተርሎድ በመጨመሩ ምክንያት፣ ሁለተኛው ደግሞ ዳይሬክት አርቴሪያል ዳሜጅ በሚኖርበት ሰዓት። አፍተርሎድ የምንለው እዚህ ጋር ይሄ በሚጨምርበት ሰዓት ሲስቶሊክ ዲስፋንክሽን እንዲመጣ ያደርጋል። ሌላኛው ደግሞ ኤልቪፒ የምንለውን ደግሞ ሌፍት ቬንትሪኩላር ሃይፐርትሮፊ ከሰታል። እንዲሁም ደግሞ ለኛው ደግሞ የማዮካርዲያል ኦክሲጅን ዲማንድ የልባችን ጡንቻዎች የኦክሲጅን ፍላጎት ከፍ ይላል ማለት ነው። ሶ ሲስቶሊክ ዲስፋንክሽን ካለ የኮንትራክሽን ሂደት ችግር ካለ ለኛው ደግሞ ኤልቪኤች ካለ ደግሞ ዲያስቶሊክ ዲስፋንክሽንም አለ ማለት ነው። ስለዚህ የሁለቱ ዲስፋንክሽን ብሳ ሃርት ፌለር ወይም የልብ ድካም ብለን እንጠራዋለን። ሌላኛው ደግሞ ማዮካርዲያል ኦክሲጅን ዲማንድ በሚጨምርበት ሰዓት የማዮካርዲያል ኢስኬሚያ እንዲሁም ኢንፍራክሽን ኦር ሃርት አታክ የምንለው እንዲመጣ ያደርጋል። አርቴሪያል ዳሜጅ ነው። አርቴሪያል ዳሜጅ በሁለት መልኩ ይጎዳል። ለኛው አክሰለሬትድ አተሮስክለሮሲስ በምንለው ምክንያት የኮሮናሪ ቨዝሎች፣ ሰብራል ቨዝሎች ምን ሆናሉ? ኮንስትሪክት ይሆናሉ። ኮሮናሪ ቨዝሉ ኮንስትሪክት የሆኑበት ሰዓት የማዮካርዲያል ኦክሲጅን ሳፕላዩ የኦክሲጅን አቅርቦቱ ዝቅ ይላል። ሶ የኦክሲጅን አቅርቦቱ ዝቅ ሲል እንዲሁም ደግሞ የኦክሲጅን ፍላጎቱ ሲከፍ ሲል ሁለቱም በማይመጣጠኑበት ሰዓት የማዮካርዲያል ኢስኬሚያውን ደግሞ ፍራክሽን ምንለው ዲቨሎፕ ያደርጋል ማለት ነው። ላኛው የሰረብራል ቨዝሎቹ በአተሮስክለሮሲስ ከተለበዩበት ሰዓት ኢስኬሚክ ስትሮክ እንዲመጣ ያደርጋል። ላኛው አኦርታ ላይ አኦርታ ምንለው ደግሞ እንግዲህ ከልብ ወደ ሰውነታችን እንደሚወጣበት ክፍል ነው። ይህኛውም ደግሞ የአኖሪዝም ኤንድ ዳይሴክሽንስ የመበሳት ወይም ደግሞ የመሰንጠቅና መቆረጥ የሚባለው እንደ አይነት ነገሮች እንዲከሰት ያደርጋል ማለት ነው። ምክንያቱም እንደሚፈለገው ሪላክስ ስለማይሆን ስለማይለጠጥ ሊፈነዳ ይችላል ማለት ነው። ላኛው ዊክንድ ቨዝል ዋልስ ነው። የደም ቧንቧ ግድግዳዎቹ መድከም ነው። ይህ በሚደክምበት ሰዓት ሰረብራል ቨዝል ለምን ይሆናል? ሄሞሬጂክ ስትሮክ ሊያመጣ ይችላል። የደም መፍሰስ ሊያጋለጥ ይችላል። ሬናል ቨዝል በምናይበት ሰዓት ደግሞ ኔፍሮስክለሮሲስ ሊመጣ ይችላል። እንዲሁ ደግሞ ሬን ፌለር ሊከሰት ይችላል። ኦፍታልሚክ ቨዝል በምናይበት ሰዓት ሬቲኖፓቲ ዲቨሎፕ ሊያደርግ ይችላል። ስለዚህ ሃይፐርቴንሽን እንግዲህ በዚህ መልኩ ይመጣል። ከዛ ውጭ ሌሎች ኮምፕሊኬሽኖችን በዚህ መልኩ እንደሚያስከትል እዚህ ጋር በግልጽ ተቀምጧል ማለት ነው። ክላሲፊኬሽን ኦፍ ሃይፐርቴንሽን ከፍተኛ ደም ግፊትን ክላሲፋይ እናደርጋለን። የመጀመሪያው ቤዝድ ኦን ብለድ ፕሬሸር ሌቭልስ አሜሪካን ኮሌጅ ኦፍ ካርዲዮሎጂ ኦር አሜሪካን ሃርት አሶሲዬሽን 270። ይሄኛው ደግሞ እንግዲህ በአሜሪካን ኮሌጅ ኦፍ ካርዲዮሎጂ እና አሜሪካን ሃርት አሶሲዬሽን በ2016 ባወጣው ክላሲፊኬሽን መሰረት ኖርማል የምንለው ሲስቶሊኩ 120 ሚሊ ሜትር mercury በታች ሲሆን ዲያስቶሊኩ ደግሞ 80 ሚሊ ሜትር mercury በታች ሲሆን ይሄ ኖርማል እንለዋለን። መጀመሪያ እንዳየነው ኤሊቬትድ የምንለው ደግሞ ሲስቶሊክ ከ120 እስከ 129 ዲያስቶሊክ ደግሞ ከ80 በታች ሲሆን ይሄ ኤሊቬትድ ከፍ ያለ ነው ማለት ነው። ስቴጅ 1 የምንለው ደግሞ 130 እስከ 139 ከ80 እስከ 89። ስቴጅ 2 የምንለው 140 እና ከዛ በላይ ዲያስቶሊክ ደግሞ 90 እና ከዛ በላይ ሲሆን ስቴጅ 2 እንለዋለን። እኛ ሃይፐርቴንሲቭ ክራይሲስ ይሄ ሃይፐርቴንሲቭ ክራይሲስ የምንለው ኢመርጀንሲ እና አርጀንሲ ብለን እንከፍላቸዋለን። እሱ ሌላ ጊዜ በደንብ እናየዋለን። ይሄ ደግሞ ሲስቶሊኩም 180 እና ከዛ
በላይ ሲሆን ዲያስቶሊኩም 120 እና ከዛ በላይ ሲሆን ሃይፐርቴንሲቭ ክራይሲስ ብለን እንከፍለዋለን ማለት ነው። ዳኛው ቤዝድ ኦን ኢቲዮሎጂ ስንከፍለው ደግሞ ፕራይመሪ ኦር ኢሴንሻል ሃይፐርቴንሽን እና ሰከንዳሪ ሃይፐርቴንሽን ብለን ከፍለዋለን። ፕራይመሪ ኦር ኢሴንሻል ሃይፐርቴንሽን የምንለው 90 up to 95% cases no specific cause related to genetics lifestyle። የፕራይመሪ ኦር ኢሴንሻል ሃይፐርቴንሽን የምንለው ከ90 እስከ 95% የሚሆነውን ይሸፍናል። ከዛ ውጭ ይሄ እንዴት ነው የሚመጣው የሚለው ስፔሲፊክ ነገር ግን ብዙ ጊዜ ጄኔቲክ ከቤተሰብ ከፍተኛ ደም ግፊት ካለ እንዲሁም ደግሞ ላይፍ ስታይል ከፍተኛ ጨው መውሰድ፣ ስፖርት አለመስራት፣ ማጨስ፣ አልኮል ምናምን ላቸው እንደዚህ አይነት ነገሮች ሊኖሩ ይችላሉ። ላኛው ደግሞ ሰከንዳሪ ሃይፐርቴንሽን የምንለው ደግሞ 5 up to 10% causes due to identifiable causes kidney disease, endocrine disorders, drugs, pregnancy። የሰከንዳሪ ሃይፐርቴንሽን ደግሞ ከ5 እስከ 10% የሚሆን ይሸፍናል። ይህም ደግሞ በምክንያት እንደመጣ ይታወቃል። አንደኛ የኩላሊት ችግር ካለ፣ ኢንዶክራይን ጋር ተያይዞ የሚመጡ ዲስኦርደሮች ካሉ፣ በመድኃኒቶች ምክንያት፣ ነፍሰ ጡርነት፣ እነዚህ የሚመጣ ከሆነ ይሄ ሰከንዳሪ ሃይፐርቴንሽን እንለዋለን ማለት ነው። እንግዲህ የሰከንዳሪ ሃይፐርቴንሽን እንግዲህ ለየት የሚያደርገው ነገር ኪውር መሆን ይችላል ስላችሁ እነዚህ ያመጡትን ኮዞችን ምክንያቶችን ማከም ከቻለ ይሄ ግፊቱን እንዲቆም ያደርጋል ማለት ነው። የፕራይመሪ ሃይፐርቴንሽን ደግሞ ኪውር ማድረግ አይቻልም ማለት ነው። ጎልስ ኦፍ አንታይፐርቴንሲቭ ቴራፒ the first one reduce blood pressure to target levels, prevent cardiovascular and renal complications, improve survival, minimize adverse effects። እንግዲህ ይሄኛው አንታይፐርቴንሲቭ ቴራፒን በምናይበት ሰዓት ጎላቸው ምንድን ነው? አሁን ግፊት ያለበት ሰው እንደዚህ በምንሰጥበት ሰዓት ጎላቸው ምንድን ነው ስንል የመጀመሪያው ከፍተኛ የደም ግፊትን መቀነስና ታርጌት ሌቭላችን ላይ ማድረስ ነው። ሌላኛው ደግሞ የካርዲዮቫስኩላር እንዲሁም ኦሬናል ጋር ተያይዞ የመጡ ኮምፕሊኬሽኖችን መከላከል ነው። ሌላኛው ደግሞ የአኗኗር ዘይቤያችንን ኢምፕሩቭ ማድረግ ማሻሻል ነው ማለት ነው። ሌላኛው ደግሞ አድቨርስ ኢፌክቱን መቀነስ ነው ማለት ይሄ የአንታይፐርቴንሲቭ ቴራፒ ጎላችን ነው ማለት ነው። ክላሲፊኬሽን ኦፍ አንታይፐርቴንሲቭ ድራግስ ኤሲ ኢንሂቢተርስ ኦር አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተርስ፣ አንጂዮቴንሲን ሪሴፕተር ብሎከርስ ኤአርቢሲ ምንላቸው፣ ቤታ ብሎከርስ፣ ካልሲየም ቻናል ብሎከርስ፣ ዳይሬቲክስ ኤንድ አዘርስ ከምላቸው እንግዲህ ቫሶዳይሌተርስ ምንላቸው አሉ፣ አልፋ ብሎከርስ፣ ሴንትራል አክቲንግ ኤጀንትስ ምንላቸው አሉ። እነዚህ አንታይፐርቴንሲቭ ድራግስ ብለን እንጠራቸዋለን። ፈርስት ዋን ኤሲኢ ኢንሂቢተርስ ኦር አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተርስ ምንለው እና ያለን ኤግዛምፕል ካፕቶፕሪል፣ ናላፕሪል፣ ሊስኖፕሪል፣ ራምፒሪል ኤንድ ሳውን ሌሎችም አሉ። ኤሲ ኢንሂቢተርስ ምንላቸው እነዚህ እንደ ኤግዛምፕል መጥቀስ እንችላለን። ከዛ ውጭ ኤሲ ኢንሂቢተሮችን ለመያዝ ሳፊክሳቸውን መያዝ ትችላላችሁ። እዚህ ጋር እንደምታዩት ፕሪል በቀይ ያጠቆቁት እንደምታዩት ፕሪል የሚል መጨረሻ ካላችሁ አብዛኛው ኤሲ ኢንሂቢተሮች ናቸው ማለት ነው። ሜካኒዝም ኦፍ አክሽን ኢንሂቢት አንጂዮቴንሲን ኮንቨርቲንግ ኢንዛይም ሪዛልት ዲክሪዝ አንጂዮቴንሲን ቱ then vasodilation and decrease aldosterone to decrease sodium and water retention። እንግዲህ ዋናው ስራው ምንድነው ስንል አንጂዮቴንሲን ኮንቨርቲንግ ኢንዛይም የሚባለው ኢንሂቢት ማድረግ ነው ማለት ነው። ስራው እንዳይሰራ ማድረግ ነው። ይሄም ብሎክ በምናደርግበት ሰዓት አንጂዮቴንሲን ቱ እንዲቀንስ ያደርጋል። አንጂዮቴንሲን ቱ ቀነሰ ማለት ደግሞ ቫዞዳይሌሽን ኢፌክት አለ ማለት ነው። እነዚህ ድማባዎች ምንላቸው ሪላክስ እንዲያደርጉ፣ እንዲለጠጡ፣ እንዲሰፉ ያደርጋል። ላኛው ደግሞ አልዶስትሮን የሚባለውን ይቀንስልናል። የአልዶስትሮን ቀነሰ ማለት ደግሞ የሶዲየምና ዋተር ሪቴንሽን እንዲቀንስ ያደርጋል ማለት ነው። የሶዲየምና ዋተር ሪቴንሽን ቀነሰ ማለት ደግሞ የብለድ ቮሊዩም ይቀንሳል። የብለድ ቮሊዩም ቀነሰ ማለት ደግሞ ብለድ ፕሬሸር እንዲቀንስ ያደርጋል ማለት ነው። እንግዲህ እዚህ ጋር እንደምታዩት አንጂዮቴንሲኖጂ የሚባለው ወደ አንጂዮቴንሲን 1 በሬኒን አማካኝነት ይቀየራል። አንጂዮቴንሲን 1 ደግሞ እንደገና ወደ አንጂዮቴንሲን 2 በአንጂዮቴንሲን ኮንቨርቲንግ ኢንዛይም አማካኝነት ይቀየራል ማለት ነው። ስለዚህ ይሄ አንጂዮቴንሲን ኮንቨርቲንግ ኢንዛይም አሁን ታርጌታችን እዚህ ጋር ነው። አንጂዮቴንሲን ኮንቨርቲንግ ኢንዛይም የምንለው በኤሲ ኢንሂቢተር ብሎክ እናደርገዋለን ማለት እዚህ ጋር አንጂዮቴንሲን ወደ አንጂዮቴንሲን 2 እንዳይቀየር እናደርጋለን ማለት ነው። ይሄ ብሎክ አደረግነው ማለት ይሄ አንጂዮቴንሲን 2 ደግሞ ቫሶኮንስትሪክሽን ያመጣል ቀጥታ ዳይሬክትሊ ማለት ነው። የደም ቧንቧዎች እንዲጠቡ ያደርጋል። እንዲሁም ደግሞ አልዶስትሮን እንዲመነጭ ያደርጋል ማለት ነው። ይሄ አልዶስትሮን መነጨ ማለት ደግሞ የሶዲየምና ዋተር ሪቴንሽን እንዲጨምር ያደርጋል። ይሄ ጨመረ ማለት ደግሞ የብለድ ቮሊዩም ይጨምራል። የብለድ ቮሊዩም ጨመረ ማለት ደግሞ ብለድ ፕሬሸር ከፍ ይላል ማለት ነው። ከዛ ውጭ ደግሞ ቫሶኮንስትሪክት ነው ወራና ቀጥታ የአንጂዮቴንሲን 2 ስለዚህ ምን ያደርጋል? ፐሪፈራል ቫስኩላር ሬዚስታንስ እንዲጨምር ያደርጋል። የጨመረ ማለት ደግሞ የብለድ ፕሬሸሩን እንዲጨምር ያደርጋል። ይሄ ማለት ከፍተኛ ደም ግፊት ዲቨሎፕ ያደርጋል ማለት ነው። ይሄ እንዳይሆን ግን ምን እናደርጋለን? አንጂዮቴንሲን 1 ወደ አንጂዮቴንሲን እንዳይቀየር በአንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተር ብሎክ እናደርገዋለን። አንጂዮቴንሲን ብሎክ ሆነ ማለት ይሄኛው እዚህ አንጂዮቴንሲን 2 ፕሮዲዩስ አልተደረገም ማለት ቫሶኮንስትሪክሽን ምንለው አልዶስትሮን ሴክሬሽን ባሉት ነገር ሁሉ ብሎክ ይሆናሉ ማለት ነው። ስለዚህ ይሄኛው ታርጌታችን አንጂዮቴንሲን ወደ አንጂዮቴንሲን 2 እንዳይቀየር ነው ማለት ነው። ይሄ አልተቀየረ ማለት ደግሞ ቀጥታ የደም ግፊት መጠናችን እንዲቀንስ ያደርጋል ማለት ነው። ኤሲ ኢንሂቢተር ጠቀሜታቸው ዩዛቸው ምንድነው ስንል ፈርስት ዋን ሃይፐርቴንሽን፣ ሃርት ፌለር፣ ፖስት ማዮካርዲያል ኢንፋርክሽን፣ ዳያቤቲክ ኔፍሮፓቲ ኤንድ ሬናል ፕሮቴክሽን ኢን ዳያቤተስ። ጥቅማቸውን ስናየው እንግዲህ መጀመሪያውን እዚህም እንዳያችሁት ከፍተኛ ደም ግፊትን ለማከም፣ የልብ ድካምን ለማከም እንዲሁም ደግሞ ፖስት ማዮካርዲያል ኢንፋርክሽን ለማከም፣ ዳያቤቲክ ኔፍሮፓቲ
ለማከም እንዲሁም ደግሞ ስኳር በሽታ ያለባቸው ሰዎች ላይ የኩላሊታቸው እንዳይጎዳ ፕሮቴክት ለማድረግም እንጠቀመዋለን ማለት ነው። ሳይድ ኢፌክትስ ድራይ ካፍ ሞስት ኮመን ነው። ሃይፐርካለሚያ፣ ሃይፖቴንሽን፣ አንጂኦኢደማ፣ ሬናል ኢምፓየርመንት ሬር ኮመን ሳይድ ኢፌክት ከምላቸው የመጀመሪያው ድራይ ካፍ ነው። ይሄኛው ድራይ ካፍ እንዴት ይመጣል? ምክንያቱ ደግሞ ምንድነው? ይሄ ብራዲካይኒን የሚባል አለ። ይሄ ብራዲካይኒን እንዳይሰባበር በማድረግ አኮሙሌት ይሆናል ሳምባችን ላይ ማለት ነው። ሳምባችን ላይ ከተጠራቀመ በኋላ ምን ያመጣል? ደረቅ ሳል ያመጣ ያደርጋል ማለት ነው። ሌላኛው ደግሞ የፖታሽየም ሌቭልን ከፍ ያደርጋል። ዝቅተኛ ደም ግፊት እንዲኖር ያደርጋል። ሌላኛው አንጂኦኢደማ ምንለው ሊከሰት ይችላል። አንጂኦኢደማ ምንለው ደግሞ ድንገት ሳዳንሊ አፍ አካባቢ ላይ ጉሮሯችን ውስጥ ላኬታችን ላይ እንደዚህ አይነት ነገሮች ሊያባብጡ ይችላሉ። በጣም ስዌዲንግ ሊኖር ይችላል። ስለዚህ እንዲህ አይነት ነገሮች ካሉ ሌላ አማራጭ መፈለግ ያስፈልጋል ማለት ነው። ያኛው እንግዲህ ሬናል ኢምፓየርመንትም ሊያመጣ ይችላል ማለት ነው ሬር ቢሆንም። ላኛው ኮንትራኢንዲኬሽን ኤስኢ ኢንሂቢተር መድኃኒቶችን መውሰድ የሌለባቸው እነማን ናቸው የሚለውን ስናይ የመጀመሪያው ፕሬግናንሲ ነፍሰ ጡር እናቶች በፍጹም መውሰድ የለባቸውም። ሁለተኛው ደግሞ ባይላተራል ሬናል አርተሪ ስቴኖሲስ። ይሄ ባይላተራል አርተሪ ስቴኖሲስ የምንለውም ደግሞ በሁለቱም በኩል የሬናል አርተሪዎች ላይ ጥበት ካለባቸው መሰጠት የለበትም። ላኛው ሂስትሪ ኦፍ አንጂኦኢደማ ካሁን በፊት አንጂኦኢደማ ዲቨሎፕ አድርጎ የነበረ ሰው ከሆነ ይሄ መድኃኒት ፈጽሞ መውሰድ የለበትም ማለት ነው። እንግዲህ ሰከንድ አንጂዮቴንሲን ሪሴፕተር ብሎከርስ የአርቢሲ የምንላቸውን በምናይበት ሰዓት ኤግዛምፕል ሎሳርታን፣ ቫልሳርታን፣ ካንዲሳርታን፣ ቴልሚሳርታን ሶኦን ሌሎቹም አሉ። እነዚህ መድኃኒቶች ደግሞ ሳፌክሳቸው ሳርታን የሚል ሳፌክስ አላቸው ማለት ነው። በዚህ መያዝ ትችላላቸው በቀላሉ። ሜካኒዝም ኦፍ አክሽን ስነ ብሎክ አንጂዮቴንሲን ሪሴፕተርስ ፕሪቨንት ኢፌክትስ ኦፍ አንጂዮቴንሲን ቱ የአንጂዮቴንሲን ቱ ብሎክ አደረግነው ማለት ደግሞ ቫዞዳይሌሽን ኢፌክት አለው። ቫዞዳይሌሽን ኢፌክት ካለ ደግሞ አልዶስትሮን እንዲቀንስ ያደርጋል። አልዶስትሮን ቀነሰ ማለት ደግሞ ብለድ ቮሊዩም ይቀንሳል፣ ወይም ደግሞ የሶዲየምና ዋተር ቴንሽን ስለሚቀንስ ማለት ነው። ይሄ ቀነሰ ማለት ደግሞ የከፍተኛ ደም ግፊትን እንቀንሳለን ማለት ነው። አይታችሁ ከሆነ አሳይቻችሁ ነበር ዜጋ። ይሄ አንጂዮቴንሲን እንደምታዩት ኛው ብሎክ ማድረግ ነው። የአርቢሲ የምንላቸው መድኃኒቶች ቫዞኮንስትሪክት እንዳያደርጉ እንዲሁም ደግሞ አልዶስትሮን ሰክሬት እንዳይሆኑ ብሎክ ያደርጉልናል ማለት ነው። ይሄ ብሎክ አደረጉ ማለት ደግሞ ያው የብለድ ፕሬሸር እንዲቀንስ ያደርጋል። አድቫንቴጁን በምናይበት ሰዓት ሲሚላር ቤኔፊትስ አስ ኤሲ ኢንሂቢተርስ ጥቅሙን በምናይበት ሰዓት እንደ ኤሲ ኢንሂቢተሮች ተመሳሳይ ነው። አልተርናቲቭ ቱ ኤሲ ኢንሂቢተር ኢፍ ካፍ ኦከርስ ላኛው ደግሞ ኤሲ ኢንሂቢተሮች ካፍ ዲቨሎፕ ካደረጉ ወደ አርቢስ እንቀይራቸዋል። አልተርናቲቭ ነው ማለት ነው የመድኃኒት። እንዲሁም ደግሞ አንጂኦኢደማ ካለ ከኤሲ ኢንሂቢተሩ አንጻር የአርቢው አንጂኦኢደማ የማስከተለ በንጽጽር ሲታይ ዝቅተኛ ስለሆነ በዛ ምክንያት ልንቀይር እንችላለን ማለት ነው። ላኛው ሳይድ ኢፌክት በምናይበት ሰዓት ሃይፐርካለሚያ፣ ሃይፖቴንሽን፣ ዲዝነስ የምንላቸው እንደ ኤሲ ኢንሂቢተሮች ተመሳሳይ ነው ማለት ነው። ቤታ ብሎከርስ ኤግዛምፕል ሜቶፕሮል፣ አቴኖል፣ ቤታ አንሰለክቲቭ፣ ፕሮፕራል፣ ነንሰለክቲቭ፣ ካርቬዲሎል፣ ላቤታል ሚክስድ ቤታ ብሎከርስ ወይም ደግሞ አልፋ ኤንድ ቤታ ብሎከርስ ብለን እንጠራዋለን ማለት ነው። እንግዲህ እንደዚህ ኤግዛምፕሎች እንዳያቸው ቤታ አንሰለክቲቭ ከምንላቸው ሜቶፕሮልና አቴኖል ማየት እንችላለን። ከነንሰለክቲቮች ፕሮፕራኖል፣ ከሚክስድ የምንላቸው አልፋና ቤታ ብሎከር የምንላቸው ደግሞ ካርቬዲሎል፣ ላቤታል ተጠቃሽ ናቸው ማለት ነው። ሜካኒዝም በምናይበት ሰዓት ፈሷን ዲክሪዝ ሃርት ሬት፣ ዲክሪዝ ኮንትራክቲሊቲ ኤንድ ዲክሪዝ ሬኒን ሪሊዝ፣ ዲክሪዝ ራስ አክቲቪቲ። ሜካኒዝም ኦፍ አክሽን ስናይ የልብ ምታችን ኮንትራክቲቱን መቀነስ እንዲሁም ደግሞ ሬኒን ሪሊዝ የምታደርገው እንዳታደርግ መቀነስ ነው። ያ ቀነሰ ማለት ደግሞ ራስ አክቲቪቲ ይቀንሳል ማለት ነው። ይሄ ቀነሰ ማለት ደግሞ ብለድ ፕሬሸር እንዲቀንስ ያደርጋል ማለት ነው። ዩዝስ ሃይፐርቴንሽን፣ አንጃይና፣ አሪቲሚያስ፣ ሃርት ፌለር፣ ፖስት ማይኮላል ፕሮቴክሽን። ጥቅማቸውን በምናይበት ሰዓት እነዚህ ይጠቅማል ማለት ነው። ቤታ ብሎከርን በምናይበት ሰዓት ሳይድ ኢፌክትስ ብራዲካርዲያ፣ ፋቲጊው፣ ብሮንኮስፓዝም፣ ስፔሻሊ ነን ሰለክቲቭ፣ ኮልድ ኤክስትሪሚቲስ፣ ዲፕሬሽን። እነዚህ ቤታ ብሎከሮች ኮመን ሳይድ ኢፌክታቸው ምንድነው ብለን ስናይ አንደኛው የልብ ምታችን ዝቅ እንዲል ያደርጋል፣ ድካም ሊያመጡ ይችላሉ። እንዲሁም ደግሞ ነን ሰለክቲቭ ሲሆን ደግሞ ብሮንኮስፓዝም ሊያመጡ ይችላል። ማለት ደግሞ አስም ካለባቸው ሊያበብስ ይችላል። ላይኛው የእጅ እግር አካባቢ እንዲቀዘቅዝ ሊያደርጉ ይችላሉ። ላይኛው ደግሞ ድብርትም ሊያመጡ ይችላሉ ማለት ነው። ኮንትራኢንዲኬሽንስ አስማ፣ ስፔሻሊ ነን ሰለክቲቭ፣ ሃርት ብሎክ፣ ሴቨር ብራዲካርዲያ። እነዚህ ቤታ ብሎከሮች መስጠት የለባቸው አንደኛ አስም ያለባቸው ሰዎች፣ በተለይ ስፔሻል ደግሞ አስም ያለበት ሰው ነን ሰለክቲቮች ኤግዛምፕል እነ ፕሮፕራኖል መስጠት የለባቸውም። ላይኛው ሃርት ብሎክ ካለ እንዲሁም ደግሞ በጣም ዝቅተኛ የሆነ የልብ ምት ካለ መሰጠት የለበትም ማለት ነው። ካልሽየም ቻናል ብሎከርስ ክላሲፊኬሽን ዳይህይድሮፓይሪዲን ኤንድ ነን ዳይህይድሮፓይሪዲን። ካልሽየም ቻናል ብሎከር ደግሞ በሁለት ይከፈላል መድኃኒቶቹ ዳይህይድሮፓይሪዲን እና ነን ዳይህይድሮፓይሪዲን ብለን ከፍላቸዋለን። ዳይህይድሮፓይሪዲን እስከምንላቸው እንደ ኤግዛምፕል
አሚሎዲፒን፣ ኒፍዲፒን ብለን እንጠራቸዋለን። ሜን ኢፌክታቸውን በምናይ ሰዓት ፐሪፈራልና ኮሮና ቫሶዳይሌሽን ኢፌክት አላቸው ማለት ነው። እነዚህ ዳይሃይድሮፓይሪዶችን ዲፒን የሚል ነገር አላቸው። በዚህም ማያዝ ትችላላቸው። ነን ዳይሃይድሮፓይሪድስ የምላቸው ደግሞ ቬራፓሚል፣ ግሉታያዝም ተጠቃሽ ናቸው። እነዚህ ደግሞ ኢፌክታቸው ሃርት ሬትን ኮንትራክት እንዲሁም ደግሞ አትሪያል ቬንትሪኩላር ኖዳል ኮንዳክሽኑን ዝቅ እንዲቀንስ ያደርጋሉ ማለት ነው። ሜካኒዝም ኦፍ አክሽን ብሎክ ካልሲየም ኢንትራ ኢንቱ ስሙዝ መስልስ ኤንድ ካርዲያክ ሴልስ አስ ኤ ሪዛልት ቫሶዳይሌሽን ዲክሪዝ ካርዲያክ ኮንትራክቲሊቲ ኤንድ ዲክሪዝ ብለድ ፕሬሸር። ሜካኒዝም ኦፍ አክሽን እንዴት ነው ስራቸው የሚሰሩ ስንል ደግሞ አንደኛ ወደ ስሙዝ መስልና ወደ ካርዲያክ ሴል የሚገባውን ካልሲየም ብሎክ ማድረግ ነው። ይሄ ብሎክ በሚሆንበት ሰዓት የቫሶዳይሌሽን ኢፌክት አለው። እንዲሁም ካርዲያክ ኮንትራክት እንዲቀንስ ያደርጋል። እንዲሁም ደግሞ ከፍተኛ የደም ግፊትን እንዲቀንስ ያደርጋል ማለት ነው። ዩዝስ ሃይፐርቴንሽን፣ አንጃይና፣ ሰርቴን አሪቲሚያስ ስፔሻሊ ነን ዳይሃይድሮፓይሪድ። ካልሲየም ቻናል ብሎከርስ ጥቅማቸው ምን ይመስላል ብለን ስናይ መጀመሪያ ከፍተኛ ደም ግፊትን ነው ለማከም፣ እንዲሁም ደግሞ የተወሰኑትን አሪቲሚያስ የምላቸውን ስፔሻሊ ሰርቴን አሪቲሚያስ ከምንላቸው ውስጥ እንግዲህ ሱፕራቬንቲኩላር አሪቲሚያስ የምላቸው አትሪያል ፋይብሪሌሽን፣ አትሪያል ፍላተር፣ ፓሮክሲማል ሱፕራቬንቲኩላር ታኪካርድ የምላቸው እነዚህ ለማከም ጥቅም ላይ ይውላል ማለት ነው። እንግዲህ ሳይድ ኢፌክትስ ላይ ፈርስት ዋን ኢደማ፣ ፍላሽንግ፣ ሄዴክ፣ ኮንስቲፔሽን ስፔሻሊ ቬራፓሚል፣ ብራዲካርዲያ ስፔሻሊ ነን ዳይሃይድሮፓይሪድስ የምላቸው እንግዲህ ጎንዮሽ ጉዳታቸው በምናይበት አንደኛ የሰውነት ህብጠት ሊኖር ይችላል። ላኛው ፍላሽንግ የምንለው ደግሞ ፊታችን አካባቢ፣ አንገታችን፣ ደረታችን አካባቢ ላይ ሊቀላ ይችላል። እንዲሁም ደግሞ ቀት ሊኖር ይችላል ማለት ነው። ላኛው ራስ ምታት ያመጣል። እንግዲህ የሆድ ድርቀት ደግሞ ስፔሻሊ ቬራፓሚል በዚህ ይታወቃል። ሌላኛው ዝቅተኛ የልብ ምት እንዲኖር ያደርጋል። ከእነዚህም ውስጥ ነን ዳይሃይድሮፓይሪድስ የምላቸው ተጠቃሽ ናቸው። ሃርት ሬት ሞስት ስለሚሰሩ ማለት ነው። አዘር ዳዩሬቲክስ ደግሞ ቲያዛይድ፣ ሉፕ ኤንድ ፖታሽየም ስፓሪንግ ብለን ከፍላቸዋለን። ቲያዛይድ ከምንለው ደግሞ ኤግዛምፕል ሃይድሮክሎር ቲያዛይድ ብዙዎቻችሁ ታውቁታላችሁ። ይሄ ጥቅሙ ምንድን ነው ስል ደግሞ ፈርስት ታይም ፎር ሃይፐርቴንሽን በተለይ እነዚህ ብላክስ ስለምንላቸውን ብላክ አፍሪካ አሜሪካንስ ምንላቸው እንደኛ ላሉት የመጀመሪያው ተመራጭ መድኃኒት ከፍተኛ ደም ግፊት ቲያዛይዶች ናቸው ማለት ነው። ላኛው ሉፕስ ከምንላቸው ደግሞ ፍሎሴማይድ እንደ ኤግዛምፕል መውሰድ እንችላለን። ዩስፉል ኢን ሃርት ፌለር ኦር ሬዚስታንት ሃይፐርቴንሽን፣ ኢደማ። ሉፕ የምላቸው ደግሞ የምንጠቀመው አንደኛ ኬዲ በምንኖርበት ሰዓት በተለይ ጂፋራቸው በጣም ዝቅተኛ ከ30 ጋር በበታች ከሆኑ እንጠቀማቸዋለን። ሰውነታችን ላይ ፈሳሽ ከተጠራቀመ፣ የልብ ድካም ካለ፣ እንዲሁም ሬዚስታንት ሃይፐርቴንሽን ካለ ጥቅም ላይ ይውላል። ፖታሽም ስፓሪንግ ከምላችሁ ደግሞ ስፓይሮላክቶር መውሰድ ይቻላል። እነዚህ መድኃኒት ሁላችሁም ታውቁታላችሁ ብዬ አስባለሁ። ኮመን መድኃኒቶች ናቸው። ፕሪቨንት ሃይፖካሌሚያ፣ ዩስፉል ኢን ሬዚስታንት ሃይፐርቴንሽን፣ ሃይፐርአልዶስትሮኒዝም፣ ሃርት ፌለር። ጥቅሙ በምናይበት ሰዓት ደግሞ አንደኛ ሃይፖካሌሚያ እንዳይከሰት ፕሪቨንት ለማድረግ ከሌሎች መድኃኒቶች ኮምባይን ተደርጎ ሊሰጥ ይችላል። እንዲሁ ደግሞ ሬዚስታንት ሃይፐርቴንሽን ካለ ላኛው ሃይፐርአልዶስትሮኒዝም በሚኖርበት ሰዓት፣ ላኛው ደግሞ ሃርት ፌለር በሚኖርበት ሰዓትም እንደዚሁ እንጠቀመዋለን ማለት ነው። ሜካኒዝም ኢንክሪዝ sodium and water excretion, decrease blood volume, decrease cardiac output, decrease peripheral resistance። እንዴት ነው ስራቸው የሚሰሩ ስንል አንደኛ የሶዲየም እና ዋተር ኤክስክሬሽን ከፍ ማድረግ፣ ሁለተኛ ደግሞ የብለድ ቮሊዩም ይቀንሳል። ብለድ ቮሊዩም ቀንሰ ማለትም ካርዲያክ አውትፑት ይቀንሳል፣ peripheral resistance እንደዚሁ ይቀንሳል ማለት ነው። ሳይድ ኢፌክትስ ኤሌክትሮላይት ኢምባላንስ፣ ፖታሽየም ኤንድ ሶዲየም ስፔሻሊ ዲሃይድሬሽን፣ ሃይፐርካሌሚያ ስፔሻሊ ፖታሽየም ስፓሪንግ፣ ሃይፖካሌሚያ፣ ቲያዛይድ ኤንድ ሉፕስ። ሳይድ ኢፌክታቸውን በምናይበት ሰዓት ደግሞ አንደኛ የኤሌክትሮላይት ኢምባላንስ እንዲፈጠር ያደርጋል። የፖታሽየም እና ሶዲየም ቲያዛይድ ኤንድ ሉፕስ የምንላቸው ማለት ነው። ሃይፖካሌሚያ ብለን እንጠራለን፣ ዝቅ እንዲል ያደርጋሉ። ላኛው ደግሞ ፖታሽየም ስፓሪንግ የምንለው ደግሞ የፖታሽየም ሌቭል ከፍ እንዲል ያደርጋል። እንዲሁም ደግሞ ከፍተኛ ፈሳሽ ስለሚወጣ ድርቀት ሊያጋጥም ይችላል ማለት ነው፣ የዲሃይድሬሽን የምንለው። አዘር ኮምባይኔሽን ቴራፒ ኮንሰፕት hypertension is often treated with drug combinations. Example, ACE inhibitor plus diuretics, ARBs plus calcium channel blockers, beta blockers plus diuretics። እንግዲህ እነዚህ ኮምባይኔሽን ቴራፒ በምናይበት ሰዓት ደግሞ አንዳንዴ በአንድ መድኃኒት ትሪት ማድረግ በሚያቅበት ሰዓት መድኃኒቶችን ኮምባይን እናደርጋለን። ይህኛውን ኮምባይን ማድረጋችን ምንድነው ጥቅሙ ስንል the first one improves blood pressure control, reduce side effects, targets multiple mechanisms። የመጀመሪያው የደም ግፊት መጠናችንን ለመቆጣጠር ያግዘናል፣ ሳይድ ኢፌክታችን ለመቀነስ ያግዘናል። ላኛው የተለያየ ሜካኒዝም ኦፍ አክሽን ስላላቸው በቀላሉ ኮንትሮል ለማድረግ ያግዘናል ማለት ነው። አዘርስ ብለን የጠራናቸው ደግሞ the first one direct vasodilators, commonly prescribed drugs, hydrolysis, minoxidil, sodium nitroprusside. Main action or directly relax vascular smooth muscles, after that decrease peripheral resistance, then finally decrease blood pressure። የመጀመሪያው እንግዲህ ዳይሬክት ቫሶዳይሌተርስ የምንላቸው ናቸው። እንዴት ነው ስራቸው የሚሰሩ ስንል ዳይሬክትሊ የቫስኩላር ስሙዝ መስል ሪላክስ እንዲለጠጥ ያደርጋሉ። ይሄ በሚለጠጥበት ሰዓት ደግሞ ሪፈራል ሬዚስታንስ እንዲቀንስ ያደርጋሉ። የቀነሰ ማለት ደግሞ ከፍተኛ ደም ግፊት እንዲቀንስ ያደርጋል ማለት ነው። ጠቀሜታቸው ስናይ ሬዚስታንት ሃይፐርቴንሽን፣ ሃይፐርቴንሲቭ ኢመርጀንሲ ስፔሻል ናይትሮፕሮሳይድ፣ ፕሬግናንሲ ኢንዱስድ ሃይፐርቴንሽን ስፔሻሊ
ሃይድሮላይዚን ጠቀሜታቸው እነዚህ ዳይሬክት ቫሶዳይላቲክስ ስናይ አንደኛ ብዙ መድኃኒት ተጠቅመን ከፍተኛ የደም ግፊትን ማከም ካልቻልን ልጠቀም እንችላለን። እንዲሁም ደግሞ ኢመርጀንሲ ሃይፐርቴንሲ በሚኖርበት ሰዓት ናይትሮፕሮሳይድን ስፔሻል እንጠቀም እንችላለን። ላኛው ደግሞ ከእርግዝና ጋር ተያይዞ ለመጣ ግፊት እንጠቀማለን። ለዚህም ደግሞ ሃይድሮላይዚን ተመራጭ ነው ማለት ነው። ኢምፖርታንት ሳይድ ኢፌክትስ ሪፍሌክስ፣ ታኪካርዲያ፣ ፍሉይድ ሪቴንሽን፣ ሄዴክ፣ ፍላሽንግ ሳይድ ኢፌክታችን በመሰረት ራስ ምታት፣ ሰውነታችን መቅላት ነው ሊኖር ይችላል። ፈሳሽ ሊጠራቀም ይችላል። እንዲሁም ደግሞ ሪፍሌክስ ታኪካርዲያ የምንለውን ዲቨሎፕ ሊሆን ይችላል ማለት ነው። ኤልወስ ጊቭን ዊዝ ቤታ ብሎከርስ ዊዝ ዳይሬቲክስ ቱ ፕሪቨንት ሪፍሌክስ ኢፌክትስ። እንግዲህ ሪፍሌክስ ታኪካርዲያ ኢፌክቱን ለመቀነስ ዳይሬቲክስ እና የቤታ ብሎከሮችን አብረን ብንሰጥ ሪፍሌክስ ኢፌክቱን መቀነስ ወይ መከላከል እንችላለን ማለት ነው። ፋይናሊ ሃይድሮላይዚን ድራግስ ኦፍ ቾይስ ኢን ሃይፐርቴንሽን ዱሪንግ ፕሬግናንሲ። እዚህ ላይ እንግዲህ መያዝ ያለባችሁ ዳይሬክት ቫሶዳይላቲክስ ከምንላቸው ከእርግዝና ጋር ተያይዞ ላይ የሚመጣ የደም ግፊት ለማከም ሃይድሮላይዚን ዘ ቤስት ዋን ነው። ሰከንድ አልፋ አድሬነርጂክ ብሎከርስ ኮመን ድራግስ ፕራዞሲን፣ ዶግዛዞሲን፣ ኬራዞሲን። እነዚህ መድኃኒቶች ደግሞ ዞሲን የሚል ሳፊክስ አላቸው ማለት ነው። እነዚህ አልፋዋን ብሎከርስ የምላቸው ናቸው። በዚሁ መያዝ ትችላላችሁ። ሜካኒዝም ኦፍ አክሽን ስናይ ብሎክ አልፋዋን ሪሴፕተርስ ቫሶዳይሌሽን ፋይናል ዲክሪዝ ፐሪፈራል ሬዚስታንት ዲክሪዝ ብለድ ፕሬሸር። ስራቸው እንዴት የሚሰራ ምንለው ባለፈውም አይተናል። ይህን ክፍል አልፋዋን ሪሴፕተሮችን ብሎክ ማድረግ ነው። ይህ ብሎክ በሚሆንበት ሰዓት ቫሶዳይሌሽን ኢፌክት ይኖራል። ይህ ሲኖር ደግሞ ፐሪፈራል ሬዚስታንስ ይቀንሳል። የቀነሰ ማለት ደግሞ ከፍተኛ ደም ግፊት እንዲቀንስ ያደርጋል ማለት ነው። ጠቀሜታቸውን ሃይፐርቴንሽን ወይም ቢናይን ፕሮስቴት ሃይፐርፕላዥያ ቢፒኤሽን እና ከፍተኛ ደም ግፊትን ለማከም እንጠቀምበታለን። ኮመን ሳይድ ኢፌክትስ ኦርቶስታቲክ ሃይፖቴንሽን ስፔሻሊ ፈረስት ዶዝ ኢፌክት ዲዚነስ፣ ሪፍሌክስ፣ ታኪካርዲያ። ይህም ደግሞ ጎጅ ጉዳቶች ስና አንደኛ ኦርቶስታቲክ ሃይፖቴንሽን ያመጣል። ባለፈው አይተናል። ይህን ክፍል ወደኋላ መለስ ብላችሁ እዩት። ኛው ራስ ምታት እንዲሁም ደግሞ ፈጣን የሆነ የልብ ምት ሊያመጣ ይችላል ማለት ነው። ኛው ደግሞ እዚህ ጋር መያዝ ያለባቸው አልፋ ብሎከርስ ኢምፕሩቭ ዩሪናሪ ሲምፕተምስ ኢን ቢፒኤች። ሰርድ ሴንትራሊ አክቲንግ አንቲ ሃይፐርቴንሲቭ ኤጀንትስ ኮመን ድራግስ ክሎናይዲን፣ ሚታይልዶፓ መካኒዝም ስቲሙሌት አልፋ ቱ ሪሴፕተርስ ኢን ሲኤንኤስ ዲክሪስ ሲምፓቴቲክ አውትፍሎ ኤንድ ፋይናሊ ዲክሪስ ሃርት ሬት ኤንድ ብለድ ፕሬሸር። እንግዲህ ሴንትራል አክቲንግ አንቲ ሃይፐርቴንሲቭ ኤጀንትስ የምላቸውን ደግሞ አልፋቱ አጎኒስትስ የምንላቸው እንግዲህ ባለፈው አይተናቸዋል። እና ሚታይልዶፓ መውሰድ እንችላለን። ስራቸው እንደዚህ የሚሰሩ ስንል ያው አልፋቱ ሪሴፕተርን ስቲሙሌት ማድረግ ከፍ እንዲል ያደርጋሉ። ይሄ ደግሞ ሲምፓቴቲክ አውትፍሎ እንዲቀንስ ያደርጋል። የቀነሰ ማለት ደግሞ የልብ ምታችንና የደም ግፊታችን እንዲቀንስ ያደርጋል ማለት ነው። ጠቀሜታችን በምናይበት ሰዓት ሬዚስታንት ሃይፐርቴንሽን ኢን ፕሬግናንሲ ስፔሻል ሚታይልዶፓ አንደኛ ከእርግዝና ጋር ተያይዞ ለሚመጣ ከፍተኛ ደም ግፊት ለማከም እንጠቀማለን። ይህም ደግሞ ሚታይልዶፓ ተመራጭ ነው። ላኛው ደግሞ ሬዚስታንት የሆነ በሌሎች መድኃኒቶች የከፍተኛ ደም ግፊት መቆጣጠር በማይቻልበት ሰዓት እንጠቀመዋለን። ኮመን ሳይድ ኢፌክት ሳዴሽን፣ ድራይ ማውት፣ ብራዲካርዲያ፣ ክሎናይዲን ዊዝድሮዋል፣ ሪባውንድ ሃይፐርቴንሽን። ሚታይልዶፓ ኢዝ ኮልድ ሴፈስት ድራግ ፎር ሃይፐርቴንሽን ኢን ፕሬግናንሲ። ኮመን ጎኖች ጉዳት ስንል ሳዴሽን እንቅልፍ ቅርፍ ማለት የአፍ ድርቀት እንዲኖር ዝቅተኛ ደም ግፊት ሊኖር ይችላል። እንዲህ ደግሞ ክሎናይዲን ዊዝድሮዋል እንለዋለን። ክሎናይዲን የሚባለውን ድንገት በምናቆምበት ሰዓት ተመልሶ ከፍተኛ ደም ግፊት ሪባውንድ ያደርጋል፣ ተመልሶ ከፍ ይላል ማለት ነው። የመድኃኒት በምንወስድበት ሰዓት ጥንቃቄ ያስፈልጋል። ዝግዝግ እያደረግን ማቆም ካለብን ማቆም አለብን ማለት ነው። ሌላኛው ደግሞ ሚታይልዶፓ እንግዲህ ከነፍሰ ጡር እናቶች ጋር ተመራጭ መድኃኒት ነው ማለት ነው። ኤንድ ፋይናሊ ፈረስት ላይን ቴራፒ ፎር ሃይፐርቴንሽን በምናይበት ሰዓት ቲያዛይድ ዳይሬቲክስ፣ ኤሲ ኢንሂቢተርስ ኦር ኤአርቢስ፣ ካልሲየም ቻናል ብሎከርስ ኮምባይኔሽን ቴራፒ ኦፍ ኒድ ቱ ቤተር ኮንትሮል ኤሲ ኢንሂቢተር ፕላስ ዳይሬቲክስ፣ ኤአርቢስ ፕላስ ካልሲየም ቻናል ብሎከርስ፣ ቤታ ብሎከርስ ፕላስ ዳይሬቲክስ የምንላቸው እነዚህ መድኃኒቶች ፈረስት ላይን ቴራፒ ፎር ሃይፐርቴንሽን ከፍተኛ ደም ግፊት ለማከም እንጠቀማቸው መድኃኒቶች ናቸው። ላይፍስታይል ሞዲፊኬሽን ማለት እንደ ፋርማኮሎጂ ቴራፒ ለምንጠራው ነው። ፈረስት ዋን ላው ሳልት ዲት፣ ዌይት ሪዳክሽን፣ ሬጉላር ኤክሰርሳይዝ፣ አቮይድ ስሞኪንግ ኤንድ አልኮሆል፣ ስትረስ ማኔጅመንት። ዝቅተኛ የሆነ የጨው መጠን መጠቀም አለብን። ክብደታችን መቀነስ አለብን ወፍራም ከሆነ። ሬጉላር ደግሞ ኤክሰርሳይዝ ማድረግ እንዲሁም ደግሞ የሚያጨስ ሰው አልኮል የሚጠጣ ሰው ከሆነ ይህን ማስወገድ መቻል ማቆም መቻል። ላይ ደግሞ ስትረስ ካለ የሚያስጨንቅ ነገር ካለ እሱንም ማኔጅ ማድረግ መቻል አለብን ማለት ነው። ላኛው እንግዲህ እናንተ አሁን እዚህ ጋር ኢምፖርታንት ክሊኒካል ኤንድ ኤግዛም ፖይንቶችን ባጭሩ ለማያዝ ደግሞ ቲያዛይድ ዳይሬቲክስ ኳልቲ ፈርስት ላይን ትሪትመንት ፎር አንኮምፕሊኬትድ ሃይፐርቴንሽን። ቲያዛይድ ዳይሬቲክስ የምንላችን ኤግዛምፕል ደግሞ ሃይድሮክሎሮቲያዛይድ እንጠቅሰን ነበረ። እነዚህ መድኃኒቶች አንኮምፕሊኬትድ ሃይፐርቴንሽን ለሆኑ ሰዎች ላይ የመጀመሪያ ደረጃ መድኃኒቶች ናቸው ማለት ነው። ኤሲ ኢንሂቢተርስ ፕሮቴክት ኪድኒስ ኢን ዳያቤተስ። ኤሲ ኢንሂቢተሮች ደግሞ እንደገና ስኳር ያለባቸው ሰዎች ላይ የኩላሊት ጉዳትን ለመከላከል ጥቅም ላይ እንደሚሉ ማወቅ አለባችሁ። ኤአርቢስ የምንላቸው ደግሞ ለኤሲ ኢንሂቢተሮች ኦልተርኔቲቭ እንደ አማራጭ የሚቀመጡ መድኃኒቶች ናቸው። ይህም ማለት ምንድን ነው? ለምሳሌ ኤሲ ኢንሂቢተር ሲወስድ የነበረ ሰው ድራይ ካፍ ዲቨሎፕ ካደረገ ወደ ኤአርቢስ እንቀይረዋለን። እዚህ ጋር መያዝ ያለባችሁ ኤሲ ኢንሂቢተሮች ድራይ ካፍ ሲያመጡ፣ ኤአርቢዎች ደግሞ ድራይ ካፍ አያመጡም። ይህን ያዙ። በዚሁም ላኛው ደግሞ ቤታ ዋን ሰሌክቲቭ ብሎከር ሴፈር አስማ። ላኛው ካልሲየም ቻናል ብሎከሮች
ብሎከሮችም ጉድ ኢን ኤልደርሊ ፔሸንትስ ሽማግሌዎች ላይ ካልሲየም ቻናል ብሎከሮች አሪፍ መድኃኒቶች ናቸው ማለት ነው። ኤንድ ፋይናሊ ደግሞ ያው እስካሁን ያየናቸውን መድኃኒቶች በአጭሩ እዚህ ጋር ሪቫይዝ ማድረግ ትችላላችሁ። ላይ ደግሞ ሚሞሪ አይድ አሁን ይህም መድኃኒቶችን በቀላሉ ሚሞራይዝ ለማድረግ እንዲያግዛችሁ ደግሞ በዚሁ በቀላሉ መያዝ ትችላላችሁ። የዛሬ ቆይታችን ይህን ይመስል ነበር። በቀጣይ ርዕሰ ጉዳይ እስከምንገናኝ መልካም ጊዜ። ቻው።